የሰኔ 15ቱ ክስተት ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። አማራን በተገኘበት ይገደል ዘንድ አዋጅ ያወጡት የአማራን መሪዎች እንዲገደሉ ምክንያት የሆኑት የአማራን ሕዝብ በየቀየው በድሮንና በዲሽቃ ሲገድሉ የሚውሉት ጠቅላይ ሚኒስትር አብይ አህመድ አሊ አማራ ሆይ እኔ እሻልሃለሁ እያሉ ልጆችህ ከትግራይ ከአማራ ከኦሮሞና ከሌሎች ኢትዮጵያውያን ጋር ከሚያደርጉት ያልተቀደሰ ትብብር ይልቅ የኔው ኦሮማራ ይሻልሃልና ወደ በፊቱ እንመለስ እያሉ የአማራ ሕዝብ ጥያቄ አለው የሚሉትን ሰዎችም ትንኞችና ቢምቢዎች ናቸው እያሉ በሰኔ 15 2011 ያንን የአማራ ክልል ባለስልጣናት መገደል ምን አመጣው ሲባሉ አማራ ገዳይና ሟችን እኩል የሚያወድስ ነው እያሉ አማራ ልጆችህ ከሌሎች ጋር ያልተቀደሰ ጋብቻ ውስጥ ገብተዋልና እኔ ቅዱሱ እሻልሃለሁ እያሉ አማራ ሆይ ልጆችህ ወልቃይትን ውሰደው እያሉ ነው እያሉ እየቀጠፉ አማራን ከህወሓት እኩል ከማድረግ ይልቅ ከኦህዴድ በታች አደረግሁበት የሚሉትን ስሌት እየተኮራሩበት በዚያ የናምባቸው መኮንን መገደልን ባወጁበት የአማራ ቴሌቪዥን ከዓመታት በኋላ እንደገና ብቅ ብለዋል። ኦህዴድ አማራንና መሪዎቹን ኮንፊውዝና ኮንቪንስ በማወናበድና በማሳመን ህዝቡን ደግሞ በሰበሩን ቦታ ሰበር ነው እያለ እንደሚመራው ሁሉ የአማራን ህዝብ ለመስበር የከፈተው ጦርነት 3 ዓመት ሊሞላው ቀናት ሲቀሩት እንደገና ጠቅላይ ሚኒስትሩ ልኮ የመጨረሻ የማወናበድ ከተቻለም የማሳመን ሙከራ ላድርግ ያለ ይመስላል። ጄኔራል ሰዓረን የገደለው አማራ ነው ለማለት እኔ እጅ የለበትም ለማለትም ሟቹን ራሱን ምስክር አድርገው አምባቸውን የገደሉት አማሮች ናቸው፣ አማራ ግን ገዳይንና ሟችን የማወደስ አመል አለበት እያሉ ጎንደር ከኦሮሞ ጋር ሲጋባ ይኖረ ነው ይሉና የእሳቸውንም ትዳር እማኝ ለማድረግ እየዳዳቸው በተለይ ጎንደር የኦሮሞ ደምደሜ ነው የሚለው መንፈሱ ዛሬም አብሮት ነው ለማለትም እየከጀላቸው አያሌ ከፋፋይና ሴረኛ እንደበታቸውን ይዘው በአማራ ህዝብ ስም እና ገንዘብ በተቋቋመ ቴሌቪዥን እንደገና አማራን ሊያሞኙና ውጊያ ሊያስቀጥሉበት ተከስተዋል። ሰዎችን ከገደሉ በኋላ እኔ እንዳልገደልኩት ያውቃል፣ ሟች የኔ ጓደኛ እንደነበርም ያውቃል እያሉ ምስክር የሚጠሩት ለሞት የዳረጓቸውን ሰዎች ነበር። በሳቸው በሚመራ ኮማንድ ፖስት በህይወት እንዳይያዝ ብለው ያስገደሏቸውን ጀነራል አሳምነው ጽጌን እኔ የዋልኩለትን ውለታ የእናቱ ልጅ እንዳልዋልለት ያውቃል፣ እኔ እሱን አላስገደልኩትም ብለው እንደካዱት ሁሉ ሃጫሉ ሁንዴሳን ማንም ሳያውቀው ሚስጥረኛ ጓደኛ የነበር ብለው ሟችን ምስክር መጥራታቸው አይዘነጋም። ይችን ጠቢያቸውን ዘንድሮም ደግሟት አምባቸው ከ2003 ጀምሮ ኦሮማራን ለመመስረት ከኔ ጋር እየተገናኘ ይመክር የነበረ ጓደኛዬ ነው ይላሉ። ይህንን ሲሉ ለምስክርነት የሚጠሩት ራሱን ሟቹን አምባቸውን እንጂ በህይወት ካሉት አንድ ሰው እንኳን አይደለም። ከ7ኛ ክፍል በኋላ የት እንደተማሩ አይታወቅም እየተባለ የሚነገረውንና የሚጻፈውን ለማስተባበል ያልቻሉት አብይ ሃይስኩል ላይ ከጀነራል ሰዓረ ጋር ተምሬ ነበር ብለው ጀነራል ሰዓረን ምስክር ይጠራሉ። ከሞቱ በኋላ በ2011 ባለስልጣናትን ለግድያ የዳረገውን ሁነት ካዋለዱ በኋላ አማራ ክልልን በምስለኔዎቻቸው እየተቆጣጠሩ እንዳወደሙት ሁሉ በትግራይ ህዝብ ላይ እልቂት ሲያውጁ በመጀመሪያ በትግርኛ እንደተናገሩት ሁሉ ዘንድሮ ደግሞ በአማራ ቴሌቪዥን ቅኔ፣ ሽምግልና፣ ደቦ ወዘተ የሚባሉ የማህበረሰቡን እሴቶች እየጠቃቀሱ ብቅ ብለዋል። ቅኔው ወደ ኦሮማራ ካልተመለስህ በደቦ ዘምትብሃለሁ የሚል መሆኑ ነው። ኦህዴድና ዴፓ ኦሮማራ ብላችሁ ሚሊዮኖችን ለእልቂት የዳረጋችሁ ናችሁና የአማራን ህዝብ ያለ መሪ ድርጅትና ሰው እንዲቀር ያደረጋችሁም ናችሁና እናም ወደዚህ ወደ ጥፋት መንገድ የምንመለስበት እግር የለንም የሚል ምላሽ ቢኖርም ይህንን ጉዳይ እንተውና ለማ መገርሳን ለግድያ የሚፈልጉ ጠቅላይ ሚኒስትር አምባቸው መኮንንን አልገደልኩም ሲሉ መታመን አለባቸው ወይ የሚለውን እንጠይቅ። ደግሞስ እኒህ ሰሚ ያጡ የሚናገሩት ውሸትና ግጭት፣ ሴራና ተንኮል ብቻ ከመሆኑ የተነሳ አድማጭ የቸገራቸው ናቸው የሚባልላቸው ጠቅላይ ሚኒስትር በዚህ ወቅት ይህንን ቃለ ምልልስ ለዚያውም ከአማራ ቴሌቪዥን ጋር ማድረግ ለምን አስፈለጋቸው የሚለውን እናንሳ። የዚህኛው ጥያቄ ትክክለኛ ምላሽ በሁለተኛው የቃለ ምልልሱ ክፍል እንደሚገኝ ይጠበቃል። አማራ ሆይ ለምን ከትግራይ ጋር መዋጋቱን ተውከው ተጋደልልኝ እንጂ የሚል ጥሪ እንደሚሆንም ከተላለፈው ማስታወቂያ መረዳት ይቻላል። እናም በቀዳሚው ቆይታ ላይ እንመርኮዝና
አንድ በአንድ የሴራቸውን ድር ብትንትና አድርገን እንመልከተው። የአብይ ቃለ ምልልስ አንድም በጎ ዓላማ የሌለው በህዝቦች መካከል መቃቃርና ግጭትን ለማብዛት ያለመ ስልጣኔ አደጋ ላይ ወድቃለች ከሚል ፍርሃት የመነጨ መሆኑን ለመገንዘብ ደግሞ የእሳቸውን ባህሪ ያለፉትን ዓመታት የጦርነት አባዚዎች ብቻ መነሻ ማድረግ ይቻላል። ከአብይ አማሮች አንዱ የሆነው የአማራ ቴሌቪዥን ስራ አስኪያጁ ለጠቅላይ ሚኒስትሩ ያነበበው የመጀመሪያው ጥያቄ የሴራው መጀመሪያ ነው። ለመግቢያ የማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። የዚህን ጥያቄ መንፈስ ብቻውን መተንተን የአብይ አህመድን የአማራ ቴሌቪዥን ቃለ ምልልስ ምክንያትና ዓላማ ለመረዳት ያስችላል። አንድ ጠቅላይ ሚኒስትር በአገሪቱ ውስጥ ካሉት ከ80 ብሔረሰቦች ሁሉ የአማራና የኦሮሞ ግንኙነት ብቻ ለምን ተለይቶ ዋና ጥያቄ እንደሆነለት ቀረበ? የአማራ ህዝብ ግንኙነት ያለው ከኦሮሞ ህዝብ ብቻ፣ የኦሮሞም ህዝብ ከአማራ ጋር ብቻ ሲገናኝ ኖረ ነውን? ይህንን የዘር ትንታኔ መስጠት የአንድ ጠቅላይ ሚኒስትር የቤት ሥራ መሆን ነበረበትን? እነዚህን ጥያቄዎች ለመመለስ ስናሰላስል እውነተኛውን ምክንያት ራሳቸው ይነግሩናል። እኔ ከአምባቸው ጋር በ2003 ዓ.ም ኦሮማራን የመሰረተው ነኝ። እሱም እኔን ለስልጣን አብቅቷል። ያ ሁኔታ ግን አሁን ተለውጦ አማራ ከሌሎች ኃይሎች ጋር ያልተቀደሰ ጋብቻ ውስጥ ገብቷልና ኦሮማራ ይመለስልኝ አይነት ንግግር ደጋግመው ያቀርባሉ በሰፊው። ትንሽ ወደ ኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ከለውጡ ጥቂት ወራት በፊት በኦሮማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱ ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። ያንን ባክግራውንድ ይዞ ነው ወደ ለውጡ ጉዳይ የገባ ነው ማለት ነው። ኦሮማራ የሚለው የጥፋት ጥምረት በኦሮሞና የአማራ ህዝብ ስም ወደ ስልጣን መምጣት ከዚያም ሚሊዮኖችን መግደል ስለነበር አብይ አህመድን አንግሶ የኦሮሞንና የአማራን ህዝብ ጭምር የሚጨፈጭፍ የክፉ ሰዎች ስብስብ መሆኑ ተረጋግጧል። እናም ኦሮማራ ጸረ ኦሮሞም ጸረ አማራም የሆነ ጥምረት ነበርና ተበታትኗል። በመሆኑም አሁን ኦሮማራም የለም። ኦሮማራ ከዚህ በኋላ የሚቀረው እድል ከቀናው በአብይና ዝናሽ አልጋ ላይ ብቻ ነው። እውነተኛው የኦሮሞና የአማራ ልጆች ጥምረት ከሌሎች ኢትዮጵያውያን ጋር በመሆን አገርን ለመታደግ ሲባል እየተዋለደ ስለመሆኑ በመነገር ላይ ነው። ይህንን ያወቁት አብይም የሞኙን ለቅሶ መላልሰው አበባዬ እያሉ ኦሮማራይን እንደገና እያሉ ናቸው። ጎንደርን ለዓለማው ስል ጎጃም ከለከለኝ ብለው በአደባባይ ሲነገሩ የሚደመጡት ወሎ ውጊያ የማይችል ብቻ ሳይሆን ባንዳም ነው ሲሉ የተሰሙት ጎጃም በምዕራብና ምስራቅ ጎጃም አይዋደድም እያሉ ለመናገር የማይሽኮረመሙት አብይ አህመድ በዚያው ከፋፋይ አንደበታቸው ጎንደርን በተለየ ሁኔታ ማስቀመጥ ይፈልጋሉ። ድሮም ጎንደር ከኦሮሞ ጋር ሲጋባ ነበር በማለትም እሳቸው ከጎንደር መጋባታቸውን ሰዎች እንዲረዱላቸው በማድረግ የኦሮሞ ደምደሜ ነው ያለው ጎንደሬ ዛሬም ደሙን ይስጥና የእኔን የአማቹን መንግስት ይታደግ ያሉ ይመስላሉ። በኦሮማራ መንገድ ስልጣን በያዝኩ በማግስቱ የኦሮሞ ደምደሜ ነው ያለችውን ጎንደርን ጎበኘኋት በማለትም ለጎንደር ውለታ መመለሳቸውንና ትስስራቸውም እንዳለ መሆኑን ለማሳየት ሲሞክሩ በአሁኑ ወቅት በክልሉ አውራጃዊነት መስፈኑን ጣል በማድረግ ነው። እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ብሔርተኝነት ስሜት፣ በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ የአብይ አህመድ የመከፋፈል ስሌት በአውራጃም በከተማና በቀበሌ ደረጃም ሲተነተን ይህንን ይመስላል። የነገሩ አልፋና ኦሜጋ ኦሮማራይን መልሱልኝ የሚል ነው።
ጎንደርን ነጥለው ማጥቃት ወይም ማስጠቃት ከዚያም መከፋፈል እንደሚፈልጉ የሚጠቁመው ንግግራቸው ሲቀጥል ወልቃይትን ለጎንደር አምጥቼለት አሁን ጎንደሬ ከጎንደር ወልቃይት ይመላለሳል። ይሁን እንጂ ፋኖ ለትግራይ መልሶ ሊሰጠው መሆኑን ትግራይ ያሳውቋል። የተከላከልኩት እኔ ነኝ እያሉ የተግተለተለ ውሸታቸውን ይሰድራሉ። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ይህ የአብይ አህመድ ሱፍ የለበሰ ውሸት ነው። እናም ወልቃይትን ለአማራ ህዝብ ህልውና እንታገላለን የሚሉት ሁሉ ውሰዱት ብለዋል የሚለውን እልም ያለ የአብይ አህመድ ቅጥፈት እንደዋዛ ማለፍ አይገባም። እኔ ለጎንደር ያስመለስኩትን ወልቃይትን ፋኖ ውሰዱት ብሏል፣ ያስቸገረን ፌዴራል መንግስቱ ነው ብለው ትግራዮች ተናግረዋል እያሉ ነው። ይህንን የት መቼ ማን ተናገረው የሚለውን አብይ አህመድ አሊ አይመልሱትም። ይሁን እንጂ በዚህ 2 ደቂቃ በማይሞላ ንግግራቸው 5 የተለያየ እርስ በርሱም የሚጣረስ ንግግር ይናገራሉ። አንደኛ፣ ወልቃይትን ከትግራይ በጦርነት ነጥቄ ለጎንደር ሰጠሁት፣ ጎንደሬም እስከ ወልቃይት በነጻነት ይመላለሳል ይላሉ። ሁለተኛ፣ ወልቃይትን እሳቸው ስሙን ሳይጠሩ ለአማራ ህዝብ ህልውና እታገላለሁ የሚለው እያሉ የሚጠሩት ፋኖ ለትግራይ አሳልፎ ሊሰጠው እንደሆነ ይናገራሉ። ሶስተኛ፣ እኔ ነኝ የአማራ መሬት በድጋሚ ለትግራይ አይመለስም ብዬ ያስቸገርኩት ባይ ናቸው። አራተኛ ደግሞ ይህንን ጉዳይ በህገ መንግስቱ ይፈታ ብዬ አቆየሁት በማለት ይናገራሉ። አምስተኛ፣ ወልቃይትን በፌዴራል መንግስቱ ውክልና የሚተዳደር ነው፣ ነገር ግን የአማራ ክልል በተሟላ ሁኔታ ወደ እኔ እንዲካለል አልተደረገም አለኝ በማለት ይቀጥላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም። ከጦርነቱ በኋላ የፌዴራል መንግስት በውክልና ወልቃይትን ያስተዳድራል ሲሉ እነደመቀ ዘውዱንና አሸተ ደምለውን የመደብኳቸው እኔ ነኝ እያሉ ነው። ይህም ማለት ጦርነቱ ከተጠናቀቀ በኋላ በዚህ አካባቢ የሚኖሩ የትግራይ ተወላጆች ላይ እስር፣ ማፈናቀልና ገድሎ ወደ ተከዜ ወንዝ መጣል የመሳሰሉትን በእነ አምነስቲና ሂውማን ራይትስ ዎች ሪፖርት የተዘገበላቸውን ጎንደሬ አይደላችሁም ሌላ አማራ ናችሁ እየተባሉ ስለመገደላቸው በነ ሪፖርተር የተጻፈላቸውን ሰዎች ያስገደልኩት ያፈናቀልኩትና ወደ ወንዝ ያስጣልኩት እኔ ነኝ እያሉ ነው። የፌዴራል መንግስት በውክልና ያስተዳድረዋል ካሉ ፌዴራል መንግስቱ በእሳቸው የሚመራ ነውና ይህ ወንጀል ከእሳቸው እጅ የሚነሳ አይሆንም። ወልቃይት የተባለ ካርድ እያለ አማራና ትግራይም እዚያው መዋጋት እየተገባው እኔ ላይ መተባበሩ ተገቢ አይደለም ለማለት ፈልገው የጎለጎሉት ክር እሳቸው ጋር ደርሷል። 5 የተለያየ ነገር እያምታቱ ቆይተው ወንጀላቸውን በቀጥታ ተናዘዋል። ከጦርነቱ በኋላ ወልቃይትን የማስተዳድረው እኔ ነኝ ብለዋል። ይህ በምስሉ ላይ የሚታየውና ባለፈው ሚያዝያ የተነበበው የሂውማን ራይትስ ዎች ዘገባ ደግሞ የአብይ አህመድ ተወካዮች እነደመቀ ዘውዱ ከጦርነቱ በኋላ ማለትም አብይ በውክልና ወልቃይትን ማስተዳደር ጀመርኩ ካሉበት በኋላ በአካባቢው በሚገኙ ተጋሩ ላይ የጦር ወንጀልና የዘር ማጽዳት እንደፈጸሙ ያትታል። ይህም ማለት በአብይ አህመድ ትዕዛዝ ይህ ወንጀል ተፈጽመዋል ማለት ነው። የዚህ ሁሉ ወንጀል አውራ የሆኑት ጠቅላይ ሚኒስትርም እነደመቀንና አሸተን የእኔ ተላላኪዎች ናቸው ሲሉ በውክልና እንደሚመሯቸውም እንደሚያሰማሯቸውም አምነዋል። የአማራ ህዝብ ለምን በአገር ውስጥም በውጭም ሲደግፍህ እንዳልነበር ፊቱን አዞረብህ የሚል ይዘት ያለውን ጥያቄ ሲጠየቁ የህዝቡን ጥያቄ አንድ ጊዜ ከሚሸት ነገር ጋር ሲያሻቸው ደግሞ የቢምቢና የትንኞች ሐሳብ አድርገው ያቀርቡታል። ከዚህ በፊት የአማራ ህዝብ በሰልፍ ወጥቶ አትግደሉኝ፣ አታፈናቅሉኝ እያለ ሲጮህ እነዚህ እንቁራሪቶች ናቸው ጩኸታሞች፣ ስለ ጮህ የሚቀየር ነገር የለም ብለው የተናገሩትን አሻሽለው የአማራን ህዝብ ጥያቄ ያነሱትን ሰዎች ቢምቢዎችና ትንኞች እንደሆኑ አድርገው ያብራራሉ። እኔ ስልጣን ሲይዝ አማራ ክልል ውስጥ ቢምቢዎች ገቡ እያሉም ይተነትናሉ። የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ።
ከፍተኛ ድምጽ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ህልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። የአማራ ህዝብ ለአብይ አህመድ እንቁራሪት ተብሎ የሚዘለፍ ጩኸታም ተብሎ የሚሰደብ ሽፍታ ደባቂ ተብሎ የሚወጋ ነበር። አሁን ደግሞ ትንኝና ቢንቢ ተብሏል። ትንኝና ቢንቢ ተብሎ የሚገለጽ ደግሞ የትግራይን ህዝብ አረም የኦሮሞን ህዝብ አሳውን ለመያዝ መድረቅ ያለበት ባህር ብለው እንደተናገሩት ሁሉ ሁላ አቀፍ ጦርነት እንደከፈቱበት ይታወቃልና ቢንቢና ትንኝ ባሉት የአማራ ህዝብም ላይ ተመሳሳዩን እያደረጉ ናቸው። ሰዎችን ወይም ማህበረሰቦችን ከነፍሳት ወይም ከተባይ ጋር ሲያነጻጽሩ የስልጣኔን እንቅልፍ የምታባንኑ እናንተ ቢንቢዎች ወይ እንደማጸዳችሁ እወቁ እያሉ መሆናቸውን ልብ አለማለት አብይ አህመድን አለማወቅ ይሆናል። ጠቅላይ ሚኒስትሩ በንግግራቸው የሞቱ ሰዎችን ምስክር ማድረግ የሚታወቁበት ነው። ጄኔራል ሰዓረን ለሞት የዳረገው ሰኔ 15 ብርሃኑ ጁላን ኤታማዦር ሹም አድርጎ ሚሊዮኖችን ለመግደል አስችሏል። እነዚህን ነጥቦች የገጣጠመ ሰው የኒያ ዝምተኛ ጄኔራል ገዳይ ከአብይ አህመድ ውጪ አይደለም ቢልክ ነው። እሳቸው ግን ያንን በትግራይ ህዝብ ዘንድ እንደ እንቁ ይታይ የነበረን ጄኔራል የገደሉት ራሳቸው አማሮች መሆናቸው ይታወቅ ለማለት ከባህር ዳሩ ሁኔታ ጋር ያንን ግድያ አገናኝተው እሳቸው በአንጻሩ በነገሩ እንደሌሉበት ለመግለጽ ሰዓረ ጓደኛ ነበር ይላሉ። ከአብይ አህመድ ጋር አብሬ ተማርኩ የሚል የለም። እኒህ ሰውዬ እስከ 7ኛ ክፍል በላይ ትምህርት ቤት አልሄዱም ሲባሉ ቢኖርም ጭራሽ የሞተውን ሰው ምስክር ጠርተው ከሰዓረ ጋር ተምሬያለሁ ብለዋል። ጄኔራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። አብይ በዚህ ንግግር ውስጥ ሊያስተላልፉት የፈለጉት መንታ መልእክት እኔ እስከ ሃይስኩልም ተምሬያለሁ ለዚህም ምስክሬ ነው የሚልና ጄኔራል ሰዓረ ጓደኛዬ ስለሆነ አልገደልኩትም ለማለት ነው። በእርግጥ ተምሬያለሁ ለማለት ምስክር የጠሩት በህይወት የሌሉትን ጄኔራል ሰዓረን በመሆኑ የመጀመሪያው መልእክታቸው ነባሩን ውሸታቸውን የበለጠ ከማስረገጥ ባለፈ ደግሞም ከ7ኛ ክፍል የዘለለ ትምህርት እንዳላቸው የሚመሰክር የትምህርት ቤት ጓደኛና እሳቸውን ከ7ኛ ክፍል ወዲህ አስተምሬያለሁ የሚል መምህር እንደሌላቸው በድጋሚ ከማረጋገጥ ውጪ የሚፈይደው ነገር የለም። ልክ እንዳምባቸው ሰዓረም ጓደኛዬ ስለሆነ አልገደልኩትም ለማለት የፈለጉት ግን ስንት ጓደኞችን ለሞትና ለእስራት እንዲሁም ለስደት የዳረጉ እርሶ ለማ መገርሳን የሚያህል ባለውለታ ለቁም እስር ለስደትና ለእንግልት መዳረጋቸው ሳይበቃ ጣሊያን ድረስ ገዳይ ልከው እርምጃ ለመውሰድ የሞከሩ እርሶ ጄኔራል አሳምነው ጽጌን በአዘዙት ጦር ካስገደሉ በኋላ እኔ አላስገደልኩትም ብለው የተናገሩት ራሶ እነ ሰዓረን ጓደኞቼ ስለሆኑ አልገደልኳቸውም ሲሉ ማን ያምኖታል የሚልን ጎምዛዛ ጥያቄ መሰንዘር ያስፈልጋል። የአማራ ክልል ባለስልጣናትን ማን እንደገደላቸው ሲያብራሩም አንድ ነገር አመልጧቸዋል። ከዚያ መገደል በፊት ከእኔ ትዕዛዝ የሚወጡ ለእኔ አልገዛ ያሉ የአማራ ክልል መሪዎች ነበሩ በማለት እርምጃ እንደወሰዱባቸው እንድንጠረጥር የሚያግዘን ለእርግጠኝነት የተጠጋ ማብራሪያ ይሰጡናል። ለውጥ ተቀብለ ኃላፊነት ተቀብለ የህዝብ አደራ ተቀብለ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እየተናገሩ ያሉት ሰኔ 15 2011 ዓ.ም በአማራ ክልል የተገደሉትን ባለስልጣናት በማስመልከት ነው። ከአንድ ፓርቲና ከአንድ መንግስት እቅድ አለመቀበል ሲሉ እኔን አለመታዘዝ ማለታቸው ነው። እናም እያነከሱና አልታዘዝ እያሉ ሲያስቸግሩ እርምጃ ወሰድኩባቸው እያሉ ነውን የሚለውን ወፍረም ጥያቄ እንድናነሳም በፍጥነት ያንደረድረናል። በዚያ የአማራ ክልል ባለስልጣናትን ለእልቂት በዳረገው ምሽት ላይ ለምን የአማራ ቴሌቪዥንን ብቻ ጠርተው መግለጫ ሰጡ የሚለውን ሲመልሱ ደግሞ እልም
ያለ ውሸታምነታቸውን ያስከትላሉ። ቀኑ ቅዳሜ ስለነበር እነ ፋናና ኢቲቪ ያልደረሱም፣ ምሽትም ስለነበር የአማራ ቴሌቪዥን 4 ኪሎ ስለሚኖር ደረሰ በማለት የተናገሩት ሌላኛው አብይ ወለድ ነው። ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላይ ያስፈልገው ይችላል። እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው፣ እኔ ቤት ነው፣ ለአሚኮ ሰጠሁኝ። እዚህ ጋር ያሉትን አብይ ወለዶች እንመልከታቸው። በእርግጥ የአሚኮ ቢሮ 4 ኪሎ ቢሆንም ጋዜጠኞቹ መኖሪያቸውና ዳራቸው በዚያ ቢሮ ውስጥ አይደለም። ታዲያ ከኢቲቪና ፋና ይልቅ ቀድሞ የአማራ ቴሌቪዥን ጋዜጠኛ ቤተ መንግስት የሚደርሰው መኖሪያ ቤቱ ብርሃንና ሰላም ግቢ ነው እንዴ የሚለውን እንጠይቅና የመስሪያ ቤቶቹን የሥራ ባህሪና ቦታ እናስታውስ። የአማራ ቴሌቪዥን 4 ኪሎ ያለው ቢሮ ቅርንጫፍ እንጂ የ24 ሰዓት አገልግሎት የሚሰጥበት አይደለም። ፋናና ኢቲቪ ግን የ24 ሰዓት አገልግሎት የሚሰጡ ደግሞም አሚኮ ካለበት 4 ኪሎ ሜትር በማይርቅ ቦታ ላይ ብሔራዊ ቲያትር አካባቢ የሚገኙ ናቸው። እናም ከአሚኮ ይልቅ እነ ኢቲቪ ከቢሮአቸው ሰው መላክ ቀላል ይሆንላቸዋል። አብይ ቢሮ የተገኘው ግን የአማራ ቴሌቪዥን ሆኗል። ለ24 ሰዓት አገልግሎት ሁሌም ሹፌር፣ ጋዜጠኛና ካሜራ ቀራጭ አዘጋጅተው የሚጠብቁት ኢቲቪና ፋና ከመምጣታቸው በፊት የአማራ ቴሌቪዥን ብቻ እንዴት ተገኘ ለሚለው 4 ኪሎ ስለሚኖር በማለት አብይ የመለሱት መልስ ቅጥፈት ሲሆን፣ በመቀጠል ቀኑ ቅዳሜና ምሽት ስለነበር ያሉትም እንዲሁ ሌላኛው አብይ ወለድ ምክንያት ነው። ቅዳሜና ምሽት ቢሆንም ከኢቲቪና ፋና ይልቅ የአዲስ አበባው የአማራ ቴሌቪዥን ቢሮ ገብቶ እንደማያመሽ የመስሪያ ቤቱ የዚያ ሰሞን ባልደረቦች ያስታውሳሉ። እናም እነዚህን ግትልትል ውሸቶች የተናገሩበትን ምክንያት ማሰላሰል የእነዚያን ባለሥልጣናት ገዳዮች ለማወቅ የበለጠ ሊረዳ ይችላል። እንዲህ ያሉ መርዶችንና የህዝብ እልቂትን፣ የመሠረተ ልማት ውድመትን ከማከታተል በዘለለ የእርስዎ ስልጣን መያዝ ለአማራ ህዝብ ምን ፈየደለት እንዳይባሉ ደግሞ የአማራ ውክልና ከህወሓት እኩል ነበር፣ ግን ከዚህ አላቀኩት በማለት ከህወሓት እኩል ከማድረግ ከኦህዴድ ማሳነስ ይሻላል የሚለውን ቀመር ያስታውሳሉ። በፓርቲ ውስጥ ግን ኦሮሞም አማራም ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው። ፓርቲ ውስጥ የማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዲሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምፅ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። በአንድ ወቅት አብይ አህመድ የፖለቲካ ድንክ ነው በሚል በአቶ ጌታቸው ረዳ የተነገረውን ንግግር የሚያስታውሰው ይህ የጠቅላይ ሚኒስትሩ ንግግር የፖለቲካ ፓርቲ ውክልናንና የፓርላማ ውክልናን እንዴት አድርጎ እንደሚያዘበራርቅ ያስረዳልናል። እሳቸው መላ ኦሮሞ በኦህዴድ መላ አማራ በአዴፓ ይወከላል ባይ ናቸው። የኦፌኮም የኦነግም ሆነ የማንም ደጋፊና አባል የኦህዴድ ነው። እናም ከህወሓት እኩል መሆን የለበትም። አማራም ከኦሮሞም ህዝብ ቁጥር አንጻር ሲታይ ዝቅተኛ ስለሆነ ለዘላለም የኦህዴድ ምክትል መሆን አለበት ብለው ይህንን በምስሉ ላይ የሚታየውን ቀመር ተግብረው ብልጽግናን መስርተዋል። እናም አማራ ሆይ 9 ድምፅ እያዋጣህ ከትግራይ እኩል ከምትሆን ከኦህዴድ በታች አድርጌሃለሁና ጥያቄ ተመልሷል እያሉት ነው። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። ኃይል አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ጎንደር ውስጥ በስፋት የኦሮሞ ደም አለ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? እነዚህን የአብይ አህመድን ንግግሮች ብቻ በመመልከት የሰውየውን የመተላለቅ ፖሊሲ በሚገባ መገንዘብ ያልቻለ እሱ ከፖለቲካ ሰፈር መራቅ የሚገባው መሆን አለበት። ማንን ከማን ጋር ማጋጨት እንደሚገባም ሲያስረዱ አማራ ከኦሮሞ ጋር መስራትና ኦሮማራ ማለት ሲችል የተቀደሰ፣ አማራ ከትግራይ ጋር ሲወዳጅ ግን የተራከሰ ነው ማለታቸው ሳያንስ የአፄ ዮሐንስን ታሪክ እንዳሻቸው አንድ ጊዜ አማራ ገዳይ፣ ሌላ ጊዜ ደግሞ በሱዳን ተገዳይ እያደረጉ ያቀርቡታል።
ከጥቂት ዓመታት በፊት ሱዳን በጦርነት አግዛኝ ትግራይን ወጋሁ ብለው በፓርላማ የሱዳንን መንግስት በይፋ እንዳላመሰገኑ አሁን ደግሞ ትግራይ ለምን ከአፄ ዮሐንስ ገዳዮች ከሱዳኖች ጋር ገጠመ ይላሉ። እርስዎ ከ5 ዓመታት በፊት ከሱዳን ጋር ተባብረው ትግራይን ሲወጉ ያኔ አፄ ዮሐንስ አልተገደሉም ነበርን የሚለውን ቀልደኛ ጥያቄ እንለፈው። አብይ አህመድ አሊ የሰሜን ጎንደር ነፃ አውጪ መስለው ለመታየት የሚያደርጉትን ጥረት ሲቀጥሉ ወልቃይትን ለጎንደር አመጣሁለት፣ ጎንደርም ከጎንደር ወልቃይት እየተመላለሰ ነው፣ ለጎንደር መገጭ የሚባል ግድብ ሰራሁለት፣ ጎጃም እየተቃወመኝ፣ ለጎንደር የፋሲልን ግንብ አደስኩለት፣ የጎንደር ፒያሳን አዳነች አበቤ ልኬ ኮሪደር ልማት አሰራሁለት፣ ጎንደር ከኦሮሞ ጋር የተጋባ ነው፣ ኦሮማራን የመሰረት ነው፣ ጎንደሬው አምባቸውና እኔ ኦህዴዱ ነበርን፣ የኦሮማራ አልጋ ሳይጸና የአማራ ቢምቢዎችና ትንኞች ውጊያ ከፍተው እረፍት ነሱን። አሁንም መፍትሄው ኦሮማራ መሆን አለበት እንጂ እንዴት አማራ ከትግራይ ጋር ተጣምሮ አየዋለሁ ሲሉ ከርመው ባሳለፍኑ ቅዳሜ ማለዳ ደግሞ በዚያው በወልቃይት አቅጣጫ ሸረሪና በተሰኘው ቦታ ጦርነት ከፍተው ግማሽ ቀን ለበለጠ ጊዜ ተዋግተው ኢትዮጵያውያንን ለሞት ዳርገዋል። አብይ በዚያ ግንባር ለምን ጦርነቱን መክፈት አስፈለጋቸው የሚለው ጥያቄ ውስብስብ ማብራሪያን አይጠይቅም። የጠቅላይ ሚኒስትሩ ፍላጎት ትግራይ ወልቃይትን ሊወስድ ሲመጣ እኔ ለጎንደር ስል እየተፋለምሁ ነውና ጎንደር ሆይ ጉድበልልኝ ለማለት ነው። አይምባ የተባለውን የሰሜን ጎንደር ከተማ እንደነ አጣዬ ያወደሙ ጠቅላይ ሚኒስትር፣ የጎንደር እናት የልጅሽን አስክሬን አልሰጥሽም ብለው ያስለቀሱ ጠቅላይ ሚኒስትር፣ በአንድ ቀን ብቻ 16 ጊዜ በድሮን ደብረታቦርን የሚደበድቡ መሪ የጎንደር ነፃ አውጪ ሆነው ሊከሰቱ ይዳዳቸዋል። ጀርመናዊ ጋዜጠኛ ሄይነር ሆፍማን አብይ ቢውልድስ ለግዠሪ ፕሌይግራውንድ በሚለው ጽሑፉ ጠቅላይ ሚኒስትሩ በህዝቦች መካከል ሰላም እንዳይኖርና ብሔሮች እርስ በርስ እንዲዋጉ እሳቸው ግን በስልጣን እንዲቀጥሉ ብቻ ነው ፍላጎታቸው ሲል እንዳስነበበው ሁሉ የኦህዴድ ብልጽግና አለቃ ጥሪ እያደረጉ ያሉት የጎንዮሽ መዋጋትን ነው። አማራ ከትግራይ ጋር ተዋጋ፣ ኦሮሞ ሆይ አማራ ከትግራይ ጋር ሆኖ ተነስቶብሃል እያሉ ለማጫረስ የሚያደርጉት ጥሪ አልበቃ ብሏቸው ትግራይ ሆይ ከሱዳን ጋር ተዋጋልኝ እንጂ እያሉ የ19ኛው ክፍለ ዘመንን የታሪክ ቁርሾ አምጥተው ግጭት ለመጥመቅ ጥረዋል። ከዚያም አማራ ከሳቸው ውጪ ሌላ ጠላት እንዳማትር ይጋብዙታል። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ እንደ ህዝብ በጠላትነት ፈርጆ እየተዋጋ ያለውስ ማን ነው? አማራ ሁሉ በተገኘበት እርምጃ ይወሰድበት ብሎ በፓርላማ አዋጅ ያወጣስ ማን ነው? የአማራን ገዳማትና መነኮሳት እያደነ በድሮን እየገደለ ያለውስ ማን ነው? ጣሊያን እንኳን ያልደፈራቸውን አብያተ ክርስቲያናት ለማውደም ጦር አዝምቶ እያስፈጸመ ያለው ማን ነው? የአማራ ክልል ገዳማት ሽፍታ መደበቂያ ናቸውና ወታደራዊ ኢላማ ናቸው ብሎ የዘመተውስ ማን ነው? የአማራን ልጅ ገድዬ አስከሬን ለእናት አልሰጥም ያለውስ ማን ነው? የአማራን ህዝብ የድሮን ዝናብ ሲያዘንብበትና ሲገድለው የሚውለውስ ማን ነው? እርሱ አይደሉምን? አማራን ከኦሮሚያ ከአዲስ አበባ ዙሪያ ጭምር ህጋዊ ድሃ አደረግኳቸው እያለ አፈናቅሎ በደብረ ብርሃንና በሰሜን ወሎ የተፈናቃይ ካምፕ ውስጥ ያስገባው ማን ነው? አማራን በታሪኩ ለመጀመሪያ ጊዜ በተፈናቃይ ካምፕ ውስጥ እንዲቀመጥ ያደረገው ማን ነው? አማራን አዲስ አበባ አትገባም ብሎ ከሸኖና ከእንጦጦ ሲመልስ የነበረውስ ማን ነው? የአማራ ህዝብ የሚታከምባቸውን የጤና ተቋማት እየፈለገ በድሮንና በጀት ሲያወድም የሚውለውስ ማን ነው? 7 ሚሊዮን አማራ ከትምህርት ቤት እንዲቀር ያደረገውን እልቂት ያወጀው ማን ነው? እንዳጣይ ያሉትን ከተሞች እየተመላለሰ ያወደመውና ያቃጠለው ማን ነው? የኦህዴድ ብልጽግና አይደለምን? የአማራ ክልል ፋብሪካዎችንና ዩኒቨርሲቲዎችን የጦር ካምፕ እንዲሆኑ ሰራዊትም እንዲያከማቹ ያደረገው የኦህዴድና የተላላኪውን ጦር አይደለምን? አማራን ሰባበርኩት እያለ መስቀል አደባባይ ላይ ቆሞ የፎከረውስ ሽመልስ አብዲሳ አይደሉምን? የአማራ ክልልን ልማት አቁሞ ከዚህ ቀደም የተገነቡ መሰረተ ልማቶችን ያወደመውስ ማን ነው? አማራን በማሳመንና በማወናበድ ኮንቪንስና ኮንፊውዝ በማድረግ እየገዛኑ ነው ያለውስ ማን ነው? የምትወልጂው አማራም ፋኖ ነው እየተባለ ነፍሰ ጦር እንድትገደል ትዕዛዝ የሰጠው የጦር ኃይል ጠቅላይ አዛዥ እርሱ አይደሉምን? የአማራ ክልልን በሰማይም በምድርም ቅልጥ ወዳለ ጦርነት የከተተው ማርከህ ታጠቅ ሲል ከርሞ እንኳን ትጥቅህን ሱሪህንም አስፈታለሁ ብሎ የዘመተው የኦህዴድ ብልጽግና ጦር አይደለምን? በአዲስ አበባ ዳርቻዎች ላይ ያለ የባጃጅ ሹፌር በጠቅላላ አማራ ነው፣ በአዲስ አበባ ታክሲ ተራ አስከባሪ ሁሉ አማራ ነው እያሉ ለቅመው ያባረሩት ከንቲባ ማን ናቸው? የአዲስ አበባ ኦሮሞን ያባረረው ቅኝ ገዢው ነፍጠኛ ነው ብሎ በኦቢኤን መግለጫ የሰጠ ሰውስ ከአብይ አህመድ ውጭ ማን ነው? የአዲስ አበባ ነዋሪ አብዛኛው አማራ ነውና ከመሃል ካልተባረረ ለስልጣናችን ስጋት ነው ብሎ በኮሪደር ልማት ሰበብ ነባሩን የአዲስ አበባ ነዋሪ ያጸዳውስ ማን ነው?
የአማራን ገበሬ ማዳበሪያና ምርጥ ዘር ከልክሎ ጅራፍ ይዘው ሲወጡ የጅራፍ ፖለቲከኞች ጩኸታሞች እያለ የተሳለቀባቸው ጠቅላይ ሚኒስትር ከአብይ አህመድ በፊት ነበርን? ከአዋሽ እስከ ወልዲያ የተገነባውን የባቡር ሀዲድ አማራ ለገበያ የሚያቀርበው ነገር ሳይኖረው ባቡር ሊሰራለት አይገባም ብሎ በድሮን ያወደመውና ይህንንም በአደባባይ የተናገረው እንዲዘረፍም ያደረገው ከአብይ አህመድ ሌላ ማን ነው? እርሱ አይደሉምን? አማራን ወደ ኋላ ለ30 ዓመት መለስኑ ብለው በይፋ የተናገሩት አገኘው ተሻገር የተሰኙት የኦህዴድ አምሳል አይደሉምን? አማራ ከዘመነ መሳፍንት የባሰ ሁኔታ ውስጥ ገብቷል ያሉትስ ሌላኛው ሹሞ አረጋ ከበደ አይደሉምን? የመንግስት መከላከያ ሰራዊት የአማራ ሴቶችን ሲደፍር የሚል መሆኑን እነ ቢቢሲ ሲዘግቡ የታዩት በየትኛው ስርዓት ነው? ዩኒቨርሲቲ የገቡ ሴት የአማራ ተወላጆችን አግቶ ደብዛቸው እንዲጠፋ ያደረገውና የተደረገው የትና ማን ነው? ይህንን ሁሉና ከዚህም በላይ በደልና ወንጀል የፈጸሙ ጠቅላይ ሚኒስትር በአማራ ቴሌቪዥን ላይ ሲናገሩ ቅዱስ መስለው ነው። እንዲያም ሆኖ የአማራ ህዝብ በታሪኩ አይቶት የማያውቀውን እልቂት፣ በደል፣ መገፋትና መፈናቀል እንዲሁም መጠቃት በሁሉም መስክ እያስተናገደ ነው በሳቸው ትዕዛዝና መመሪያ። እንኳን የኢትዮጵያ መንግስታት ወራሪው ጣሊያንም የኦህዴድ ብልጽግናን ያህል የገደለው የበደለውና ያፈናቀለው አይደለም የአማራን ህዝብ። እኔ ለአማራ ያደረግኩትን ከኔ በፊት በነበሩት 20 ዓመታት ውስጥ እንኳን አልተደረገለትም ይላሉ። በእርግጥ የአማራ ህዝብ ከሳቸው በፊት በነበሩት 20 ዓመታት ብቻ ሳይሆን በመቶ ዓመታቱም ውስጥ በሴቶቹ፣ በእሴቶቹ፣ በእምነት ተቋሞቹ፣ በትምህርትና ጤና ተቋሞቹ ላይ የአብይ አህመድን ያህል በደል ያደረሰበት የለም። እሳቸው ሊያነሱት በሞከሩት በ20 ዓመታት ውስጥም ቢሆን መለስ ዜናዊ አንድም ቀን አንድ መከላከያ ወታደር ጦርነት ለማካሄድ ይቅርና ለአጭር ሰዓት ኦፕሬሽን እንኳን በአማራ ክልል ውስጥ አሰማርተው አያውቁም። የአማራን ህዝብ 11 እዝ ጦር ልከው በሰማይ ፈርሜ የምልከው ነው በሚሉት ድሮን ሲገድሉ የሚውሉት የኦህዴድ ብልጽግና አለቃ የአማራን ህዝብ በጠላትነት ፈርጆ የነበረው ማን ነው እያሉ ሲናገሩ በየትም ቦታ ያለ አማራ እርምጃ ይወሰድበት ብሎ አዋጅ አወጀውስ ማን ነው የሚለውን ጥያቄ አይመልሱትም። ግን ይህንን ያደረጉት ራሳቸው ናቸው። በአብይ አህመድ ዘመን የታወጀው ጸረ አማራ ሁላ አቀፍ ጥቃት በየትኛውም ዘመን ተደርጎ ያውቅም፣ ከእርሶ ውጭ አማራ ግንባር ቀደም ጠላት የለውም የሚለውን የሚናገሩት ደግሞ ዕድሜ ጠገብ አዛውንቶች፣ ሁሉንም በጽሞና የሚታዘቡ የክልል አርሶ አደሮች ናቸው። እነሱን ምስክር እያደረግን በእርግጥ አማራ ክልል ከአብይ አህመድ ውጭ ከታሪክም ሆነ ከአሁናዊ ሁነቶች ሊጠራውና ሊጠላው የሚገባ ጠላት አለውን ብለን እንጠይቅ። ረኮ አመከነ ጀዳሜ ዱበተሙ እንደንደኝ ኬስ ኦሮሞ ለመናገር በሚከብድ ደረጃ ችግር ውስጥ እንዲገባ በቀኝ ገዢው ስርዓት ለአንድ ክፍለ ዘመን ያክል ጉዳት ደርሶበታል። እንደ ጎሳ አብቹና ገላን ከመሬት በማፈናቀል ብቻ ሳይሆን መብታቸው ተረግጦ ማንነታቸው ተገፎ ኦሮሞነታቸውንና የመሬት ባለቤትነታቸውን በመንጠቅ ፊንፊኔ የኦሮሞ ብርትና የማንነት ነጸብራቅ መሆኗ በጊዜ ሂደት እንዲረሳ ትልቅ ስራ ተሰርቷል። ይህንን የሚናገሩት ነፍጠኛው ኦሮሞን አፈናቀለ እያሉ በቀደመ ታሪክ የአሁኑ ህዝብ እንዲወጋ እንዲበሳጭና እንዲጋጭ የአሁኑ ትውልድ አማራና ኦሮሞ እንዲጋደል የሚፈልጉት ጠቅላይ ሚኒስትር በመንግስታዊው ኦቢኤን በኦሮምኛ የሰጡት ቃለ ምልልስ ነው። አማራ ቴሌቪዥን ላይ ቀርበው ደግሞ ኦሮሞና አማራ ሲጋባ እንደኖረ ጎንደር ምስክር ነው፣ አማራ ጸቡ ከትግራይ መሆን አለበት እንጂ ከኔ ጋር አይደለም ይላሉ። በኦሮሚያ ቴሌቪዥን አንዱን አፈናቃይ ሌላውን ተፈናቃይ፣ አንዱን ተጎጂ ሌላውን ጎጂ የሚያደርጉት ሰው በአማራ ቴሌቪዥን ቀርበው ደግሞ ምኒልክ ያለ ጎበና ንጉሥ አልሆነምና አማራ በተራ ጎበና ሁንልኝ እያሉ ኮንፊውዝና ኮንቪንስ ለማድረግ ይጥራሉ። ለማወናበድና የሚያሳምኑት ካለም ለማሳመን። አማራን እንደ ጠላት ቆጥሮ የኖረው ማን ነው ብለው ሲጠይቁም እንዲህ እያሉ መናገራቸውን ሾርት ሚሞሪያም ያሉት ህዝብ የረሳላቸው ይመስላቸዋል። የአማራ ህዝብ በአሁኑ ወቅት እርስ በርሱም እንዲጋደል ከጎረቤቶቹም ጋር ጦር እንዲማዘዝ ከሚቀሰቅሱት ጠቅላይ ሚኒስትር በላይ 10 እዝ ጦር አሰማርተው በምድር በሰማይ ከሚገድሉት ከአሁናዊ ጠላቱ ከአብይ አህመድ ውጭ ከታሪክም ሆነ ከዘንድሮ የፖለቲካ ኃይሎች ባላንጣነትን አያማትርም የሚለው ራሱ የክልሉ ገበሬ ነው። አሁን ያለው አብዛኛው የአማራ ክልል ህዝብ የመከላከያ ወታደርን በቴሌቪዥን እንጂ በአካል አይቶት አያውቅም ነበር። በአብይ አህመድ ዘመን ግን መከላከያ የሚባለውን ጦር የአማራ ገበሬ ሚስቱን ሲደፍርበት በትዳር አጋሩ ገላ ላይ፣ ልጁን ሲገድል በደጃፉ ላይ፣ በሬውን ሲገድል በበረቱ ላይ እያየው ነው። የአማራ ገበሬም ይላል የድሮ መንግስት ወደ ማሳ የሚልክልኝ የሚያግዘኝን የግብርና ባለሙያ ነበር። የአብይ አህመድ መንግስት ግን እኔን ከነ ከብቶች የሚገድል ከነ ልጆችም የሚረሽን ጦር ነው እያለ የተገደሉ ልጆቹን ፎቶ ይዞ በተሰበረ ልብ ይናገራል። 10 ቀንድ ከብት፣ 4 የጋማ ከብት ዘር አሳጥቶ እኔንም ባድማ ጥፍቶ ገበሬን አውድሞ ገሎ ማንን ሊመራ ነው? እሱ ምን እስተሚሆን ነው የሚጠብቀው? ያለ መንግስታት እንዴት መንገድ አይሰጠውም ወይ?
እንዴት አያቅበውም ወይ? የድሮ መንግስቶች እኮ ጥሩ ሆነው ታቅበው ሲለቁም በፍታዊ አቅማቸው ውጭ ነው ብለው አንድ ነገር ሳያጠፉ ገበሬውን ሳይጨቁኑ ገበሬውን ንጹሃኑን ዜጋን በቃ በሞራል በድል እያገዙን አይዟችሁ በርቱ፣ ስሩ፣ አልሙ፣ በልማት ታገሉ፣ ቆፍሩ፣ እረሱ እያሉ እኒህ አርሶ አደር እረኛውን ልጃቸውን ከነከብቶቻቸው በድሮን የገደለባቸውን የአብይ አህመድን አገዛዝ እያማረሩ ነው። በስም ጠርተው ራሳቸውን ጠቅላይ ሚኒስትሩን። ለእኒህ አባት ከኒህ ጠቅላይ ሚኒስትር በላይ አፄ ዮሐንስንም ሆነ ሌላ ሰውን ጠላት ሊሆናቸው አይችልም። አሁን ደጃፉ ላይ የአብራኩን ክፋይና የእርሻ በሬውን ከሚገድልበት የአብይ አህመድ ጦር በላይ የትኛውም የአማራ ገበሬ ሐሰተኛ ትርክት ጠላት ሊሆነው አይችልም። እርስ በርስም እንድንጨፋጨፍ ያደረገን ከሌሎችም ጋር እንድንጋጭ የሚቀሰቅሰን ማንም አይደለም ራሱ አብይ አህመድ እንጂ እያለ በምሬት የሚናገረውም ራሱ የአማራ አርሶ አደር ነው። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳ ስንቆይ እንዲህ ያለ ታሪክ አይተናል። እንግዲህ እሱ ይመልሰው። የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያለ። የኔ ልጆች ሁለቱም ሕፃኖች ፑሉ ላይ ነበሩ። እግዚአብሔር አምላክ አባት ያጎይ ሆኖ አትርፎልኝ ነው። አንድና ሁለት እየተባለ ጭፍጨፋ ጀምላ ጭፍጨፋ ያዚ ከዚህ በላይ ምንም የለን ብለን ነው እኛውና እንደ ኋላ ሲደርስበት ነው የምናውቀው እንጂ ትግሬን እሷን እንድትጣላ አማራ ጋር አደረገ። እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋጨፈ። ላይ ጋብ ሲልበት ኃይሉ በመመንመኑ በማየቱ ትግሬን ደግሞ እሱ ወሮሞን ደግሞ አማራው መደብ እኮ ያንተን እናጡቷን የቆረጠ ነው ይቆርጥ ነበር አማራው እያለ ደግሞ በጎደኛ ያስተምር ነው። ይሄን የሚያደርገው ማን ነው? አውታንቱ መሪው ሰሪው ፈጣሪው አድራጊው እሱ አብይ አህመድ። አብይ ጦርነት የከፈቱት በእነዚህ አርሶ አደሮች ላይ ነው። የአብይ ጦር የሚገድለውም የእነዚህን ሰዎች ልጆች፣ ሚስቶች እንዲሁም ከብቶች ነው። የአብይ አህመድ ድሮኖች የሚያወድሙት የእነዚህን ገበሬዎች ማሳ ነው። የአብይ አህመድ ፓርላማ አማራ በተያዘበት ሁሉ እርምጃ ይወሰድበት የሚል አዋጅ ያወጀው በእነዚህ አርሶ አደሮች ቤተሰብና ዘመድ ላይ ነው። እሳቸው ግን የአማራ ሕዝብ ጠላቱ ታሪክ የሆኑ መሪዎች እንጂ እኔ አይደለሁም ባይናቸውና አማራን ጠላት አድርጎ የኖረው ማን ነው ሲሉ አይናቸውን ጠበብ እያደረጉ ይጠይቃሉ። ይህንን የሰማ አንድ የአማራ አርሶ አደር ግን አማራ በተገኘበት ሁሉ እርምጃ እንዲወሰድበት በፓርላማ አዋጅ ያወጀስ ማን ነው ብሎ ቢጠይቅ አብይ አህመድ አቤት ማለት አለባቸው። ለእማኝነትም ምስለኔያቸው ጌዲዮን ጢሞቴዎስ ያነበቡት የማይረሳ አዋጅ ምስክር ነው። በዋነኝነት አዋጁ ተፈጻሚ የሚሆነው በአማራ ክልል ውስጥ ነው። ነገር ግን እንደየአስፈላጊነቱ ይህንን ሁኔታ ለመቆጣጠር አስፈላጊ ነው ተብሎ ሲታመንበት በሌሎችም የሀገሪቱ አካባቢዎች ተፈጻሚ ሊሆን እንደሚችል በአንቀጽ 3 ተመላክቷል። አሁንም ለአብይ አህመድ የሚቀርበው ጥያቄ አጭርና ቀጥተኛ ነው። ለመሆኑ ግን አማራ ክልል ውስጥ ያለ አማራ ብቻ ሳይሆን በሌሎች የኢትዮጵያ ክፍሎችም የሚኖር አማራ እርምጃ ይወሰድበታል ብሎ የአስቸኳይ ጊዜ አዋጅ በፍትህ ሚኒስትሩ በኩል ያስነበበ ጠቅላይ ሚኒስትር ከእርስዎ ውጪ ማን ነው? የአማራ ተወላጆች ሁሉ ባሉበት እርምጃ ይወሰድባቸው ዘንድ በወጣው በዚህ አዋጅ በአዋሽ፣ በአዲስ አበባ፣ በሲዳማ፣ በጎንደር፣ በኮምቦልቻ፣ በባህር ዳርና በሌሎችም አካባቢዎች በሺዎች ወደ እስር ቤት እንዲጋዙ፣ በየጎዳናው እንዲረሸኑ፣ የዩኒቨርሲቲ መምህራን በመንገድ ላይ፣ ለፍቶ አዳሪዎች በስራቸው ላይ፣ አርሶ አደሮች በማሳቸው ላይ ያለ ምህረት እንዲገደሉ እያደረገ የቀጠለውስ ማን ነው? የአማራ ገበሬ አትግደሉኝ፣ ማዳበሪያና ምርጥ ዘርም አትከልክሉኝ ብሎ የእርሻ ጅራፎቹን ይዞ ሲወጣ የጅራፍ ፖለቲካ ጩኸታም እያለ የዘለፈውስ ማን ነው? እኛ ጋር ሰርፕራይዝ የለም፣ እናውቀዋለን። አሁን የሚደረገውን ጩኸት እናውቀዋለን። ያለኝ ምክር ወደ ስልጣን ኮርቻ የሚወስዳችሁ መንገድ ሰላማዊና ዴሞክራሲያዊ ምርጫ ብቻ ነው። ከዚያ ውጭ ያለው መንገድ የመንግስት ኮርስ ይቀይር ይሆናል እንጂ እናንተን ስልጣን አያመጣችሁ። ጅራፍ ይዘው የወጡና ማዳበሪያ አትከልክሉን ያሉ አርሶ አደሮችን ስልጣኔን ሊነጥቁ ነው ብሎ ጦር እንደሚያዘምት ዝቶ የተገበረ ማን ነው?
የእምነት ተቋሞቼ አይጠቁ፣ ልጆች አይገደሉ ያለን የአማራን ህዝብ በዘመቻ ለመግደል የአገሪቱን ሀብትና ሰው ያዘመተስ መሪ ማን ነው የሚያስብለው እንዲህ ያለው የአብይ አህመድ ንግግር ነው። በሁሉም መስክ የአማራ ክልልን እያደቀቁ ያሉ ጠቅላይ ሚኒስትር የክልሉ ህዝብ በቀየው ገብቶ መሬቱን ጦር ሜዳ፣ ትምህርት ቤቱን ወታደራዊ ካምፕ ካደረገው የእሳቸው አገዛዝ በላይ ከታሪኩ ውስጥ ጠላት እንዲፈልግ ይጠይቁታል። ይሁን እንጂ ቀደም ሲል የሰማናቸው አርሶ አደሮች እንደሚናገሩትና የክልሉ ህዝብ ደጋግሞ እንደሚለው አሁናዊውን ምስቅልቅል ሞት፣ ድህነት፣ ሰላም እጦትና ስደት እንዲሁም መፈናቀል የፈጠረበትን የአብይ አህመድን አገዛዝ ነው። ታዲያ የአማራ ህዝብ ደጃፉ ላይ ከቆሙት መሬቱን ብቻ ሳይሆን የሚስቱን ገላና የልጁን ህይወትም ጦር ሜዳ ካደረጉት ከኒህ ጠቅላይ ሚኒስትር ውጪ ሌላ ጠላት ፍለጋ የታሪክ ገጽ ላይ ገብቶ ወደ 19ኛው ክፍለ ዘመንም ሆነ ወደ 20ኛው ክፍለ ዘመን የሚመለስበት ምክንያት ምንድን ነው? የክልሉ ፕሬዝዳንት አረጋ ከበደ ግን ይናገራሉ። የአማራ ክልልን ወደ ዘመነ መሳፍንት መልሰነዋል ይላሉ። ወይ ዘመነ መሳፍንት ላይ አልሆን፣ ወይ ከ60 ዓመት በፊት አልሆን፣ ዛሬ በየአካባቢው ቁስለኛ ህይወቱ ያለፈ ሰው ስንቆጥር እንውላለን። ይሄ ለዚህ ዘመን አመራሮች እጅግ በጣም የሚያም አንገት የሚያስደፋ ሁኔታ ውስጥ ነው የምንገኘው። ይህንን ያረጋ ከበደን ንግግርና የአማራ ህዝብ ጠላት ማን ነው እያለ የሚናገረውን የጠቅላይ ሚኒስትሩን አንደበት የሰማ ሰው አማራ አስከሬንና ቁስለኛ ሲቆጥር እንዲውል ያደረገው መሪ ማን ነው? የአማራን ህዝብ ሟችና ቁስለኛ እንዲሆን ትዕዛዝ የሰጠውስ እያለ መጠየቅ ይኖርበታል። የአማራ ክልል ጦርነት 3 ዓመት ሲደፍን አማራን እንኳን ትጥቁን ቀበቶንም እናስፈተዋለን ብለው የዘመቱት የነ ብርሃኑ ጁላ የኦህዴዶችና የምስላኔዎቻቸው እንዲሁም የስልጣናቸው ዘበኛ በሆነው መከላከያ ውጊያ የከፈቱበት 4ኛው ክረምት ሲጀምር አብይ በአማራ ቴሌቪዥን የሰጡት ቃለ መጠይቅ በክልሉ ህዝብ ላይ የከፈቱት ጦርነት እንደማይቆምም ማብራሪያ የተገኘበት ነው። ከዚህ በፊት ሽፍታ ደባቂ ነው ያሉትን የአማራ ህዝብ አሁን ደግሞ ባንዳዎችን የሚሸሽግ ለባዳዎች ድልድይ ሆነ እያሉ ገልጸውታል። አገር የሰራ አገር የጠበቀ የባዳና የባንዳ ሚና የሚገነዘብ ህዝብ ስለሆነ መጀመሪያ ባንዳዎቹን ይሰብስብ፣ ለባዳዎች ድልድይ እንዳይሆኑ ይብቃችሁ ይበላቸው ማለት እወዳለሁ። ባንዳዎች ብዙ ጊዜ በታሪካችን የከፋ ቁስል ስብራት ጥለውብናል። እነዚያን በቃችሁ ብሎ መምከር፣ መገሰጽ፣ መመለስ ይጠበቅበታል። ለባዳዎች ድልድይ ሆነው ጥፋት እንዳያመጡ የበኩሉ ሚና እንዲጫወት አደራ ማለት እፈልጋለሁ። በዚህ ንግግራቸው የአማራ ህዝብ ሆይ የምገድልህ የባንዳዎች ምሽግ የባዳዎች ድልድይ ስለሆንክ ነው እያሉ ነው። ከዚህ ቀደም ህዝብ ለምን ይገድላሉ ሲባሉ ሽፍታ እየደበቀ ስለሆነ የሚል ምክንያት እንደሰጡት ሁሉ አሁንም ትንኝና ቢምቢ ሲሉ የፈረጁትን ኃይል የባንዳ ምሽግና የባዳ ድልድይ እንደሆነ አድርጓልና ትክክለኛ ወታደራዊ ኢላማ ነው፣ እናም ይጠቃና ይመታ ዘንድ የተገባ ነው እያሉ ናቸው። እንዲህ እያሉ እየተናገሩ ደግሞ ሌላ ጠላት ፈልግ እንጂ እኔስ ጠላት አይደለሁም ሊሉት ይሞክራሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።